አባቱ ይስሐቅ ልጆቹን ሊባርክ በፈለጋ ሰዓት የተናገረውን የባረከውን አንድ በረከት ይባርካለኝ። እንዲህ ይላል በዘፍጥረት ምዕራፍ 27 ከቁጥር 26 ጀምሮ ሲናገር እንዲህ ይላል። ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ ሳመውም ይላል። ጌታ ለዘላለም የተባረከውን ባረከውም እንዲህ አለ። የልጄ ሽታ እግዚአብሔር እንደ ባረካ እርሻ ሽታ ይሁን። እግዚአብሔር ከሰማይ ጠል ከምድር ስብ የእህልንም የወይንንም ብዛት ይስጥ። አሕዛብ ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞች ጌታ ሆነ፣ የእናት ልጆች ይገዙልህ። ጌታ ለዘላለም የተባረከ ይሁን። የሚረግሙ እርጉም ይሁን፣ የሚባርኩ ብሩክ ይሁን ብሎ ባረካ። ይሄ በረከት አንተን ያገኝ። ይሄ በረከት አንቺን ያገኝ። ይሄ በረከት እናንተን ያገኝ። በናዝሬቱ በኢየሱስ ክርስቶስ ስም የበረከት ሰዎች ሁኑ። ተባርካችሁ ቅሩ። ፔጁን ላይክ፣ ሼር፣ ፎሎ፣ ሰብስክራይብ አድርጉ። ወዳችኋለሁ። የተወደዳችሁ ናችሁ።